ዕለታት አንድ ቀን ሁለት መነኮሳት በአንድ ትልቅ ገዳም ውስጥ አብረው ይኖሩ ነበር። እነዚህ መነኮሳት አንድ ቀን እንዲህ ብለው ቃል ገቡ፣ ከዛሬ ጀምሮ ሴትን ልጅ በጭራሽ አንነካም። ከዚያን ቀን ጀምሮ የገቡትን ቃል በመጠበቅ ከሴቶች ጋር ምንም አይነት ንክኪ ሳይኖራቸው ለብዙ ዓመታት ቆዩ። ቆንጆ ሴቶች እንኳ ቢቀርቧቸው ዞር ብለው በማለፍ ቃላቸውን አጽንተው ይኖሩ ነበር። አንድ ቀን ግን በጉዞ ላይ እያሉ ወደ አንድ ትልቅ ወንዝ ደረሱ። በወንዙ ዳርቻ አንዲት እጅግ ውብ የሆነች ወጣት ሴት ወንዙን መሻገር አቅቷት ስትቸገር አዩዋት። ወጣቱ መነኩሴ ሴቲቱን እንዳያት ፊቱን አዙሮ መንገዱን ቀጠለ። ሽማግሌው መነኩሴ ግን ያለምንም ማቅማማት ወደ ሴቲቱ ተጠጉ። በዝምታ አነሷትና ትከሻቸው ላይ ተሸክመው ወንዙን አሻገሯት። ማዶ ሲደርሱም በሰላም አውርደው መልካም ጉዞ ይሁንልሽ በማለት ፈገግ ብለው ተሰናበቷት። ከዚያም ምንም እንዳልተፈጠረ ሁሉ ጉዞአቸውን ቀጠሉ። ወጣቱ መነኩሴ ግን በሁኔታው እጅግ ደንግጧል። በውስጡም በንዴት ይንተከተክ ጀመር። እንዴት የገባነውን ቃል ይረሳሉ? እንዴት ሴት ልጅን በእጃቸው ይነካሉ? እያለ ሐሳብ ተበጠበጠ። ለሰዓታት በዝምታ ተጓዙ። በመጨረሻም ወጣቱ መነኩሴ ንዴቱን መቆጣጠር አቅቶት ፈነዳ። መምህር፣ እኛ እኮ ሴትን ልጅ ላለመንካት ቃል ገብተን ነበር። እርስዎ ግን ያችን ሴት በእቅፎ ተሸክመው ወንዙን አሻገሩ። ይህ እንዴት ይሆናል? ሽማግሌው መነኩሴም በረጋ መንፈስ እንዲህ ብለው መለሱለት፣ ልጄ ሆይ፣ እኔ ያችን ሴት ወንዙ ዳር ላይ አውርጃት መጣው፣ አንተ ግን እስካሁን ድረስ በትከሻ ተሸክመሃታል። በዚያች ቅጽበት ወጣቱ መነኩሴ ትልቁ ሸክም በእጅ የሚይዙት ሳይሆን በልቡ የተሸከመው የጥላቻና የፍርድ ሸክም መሆኑን ተረዳ። ብዙ ጊዜ ያለፈውን ስህተት፣ ቂም ወይም ጭንቀት በልባችን ተሸክመን እንዞራለን። ድርጊቱ ካለፈ ቆይቶ ሊሆን ይችላል፣ ነገር ግን እኛ በአእምሮአችን ተሸክመን ስለምንዞር መንገዱ ይከብደናል።